ሃይማኖታዊ ንጽጽር ማድረግ ይቻላል ወይ ነው? እንደ ኢስላም ማስረጃ አለው ወይ ነው? ኦኬ ጥሩ። አዎ አለው። ነገር ግን መስፈርቶች አሉት፣ በጣም አደገኛ መስፈርቶች። አንደኛ በመሰረቱ ኢስላም ከሌላ ሃይማኖት ጋር የሚነጻጸር አይደለም። እኛ ሰዎች እንዲረዱ ብለን የሃይማኖታዊ ንጽጽር ብለን እንጠራዋለን እንጂ ዲኑላህ ላ ዩቃረን ቢአድያን አልበሸር፣ የአላህ ስብሓነ ወተዓላ ዲን ፍጥረታቶች ሰዎች በመሰረቱት ዲን የሚወዳደር አይደለም። ነገር ግን ሰዎች ኢስላምን እንዲረዱ ከሚል አንጻር ነው ይሄን ነገር የምናቀርብላቸው። ገብቷቸዋል አይደል? ፈጣሪ የደነገገው ከፈጣሪ ዘንድ እውቅና ያለው ሃይማኖት ኢስላም እና ፍጥረታቶች እዚህ ምድር ላይ የመሰረቱት እምነቶች በፍጹም የሚወዳደር አይደለም። ይሄንን በጭንቅላታችን ውስጥ ልናደርግ ይገባል። ሌላው ነገር ይሄን ነገር መስራት ይቻላል ወይ ከተባለ አዎ ይቻላል። ከመጽሐፋቸውም ልክ እንዲሁ ደግሞ ከቁርአንና ከሐዲትም እየተነሳ ለሰዎች ቀጥተኛውን ጎዳና ማሳየት፣ ስህተቱን መግለጥና እንዲርቁ ማድረግ ይህ የቁርአን የሐዲት አስተምሮ ነው። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ስብሓነሁ ወተዓላ ምን ይላቸዋል? ቁል ፈእቱ ቢተውራት ፈትሉሃ ኢንኩንቱም ሳዲቂን፣ እስኪ ተውራትን አምጡና አንብቧት እውነተኞች ከሆናችሁ በላቸው ይላል። እንግዲህ መረጃ ከመጽሐፍ አምጣ እስኪ ብለን ዛሬ ላይ እንደምንጠይቃቸው ማለት ነው። ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን፣ እውነተኞች ከሆናችሁ መረጃችሁን አምጡ በላቸው ይላል። ስለዚህ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ልክ እንዲሁ አይሁዲዎች መጥተው ጥያቄ በጠየቋቸው ጊዜ ለመሆኑ በኢስላም ላይ ረጅም አለ፣ ዝሙት የሰራ ሰው ባለ ትዳር ሆኖ ዝሙት ከሰራ ተወግሮ ይገደል የሚል ነው። በእኛ ላይ ግን እንደዛ የለም ብለው አይሁዲዎች መጡ። ከዚያም በኋላ አብደላህ ብኑ ሰላም የሚባለው ሰሓባ አይሁድ ነበር፣ በጣም ሊቅ ነበር። እስልምናን ተቀብሎ ነው ነቢ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሳደዱ በኋላ ከእርሳቸው ጋር እንዳጋጣሚ ነበርና እስኪ ተውራትን አንብቡት አላቸው። አብደላህ ብኑ ሰላም ነቢ ሰለላሁ ዐለይሂ ወሰለም አልከለከሉትም፣ ወይም ደግሞ አንብብ አሉት ሁሉ እሱንም ማለት ነው። እያነበቡ እያለ ተወግሮ ይገደል የሚለውን ዝሙት የሰራን ሰው ያልፉታል። ያኔ በእጁ በጣቱ ደብቅ አድርገው ሐዲስ ላይ ያለ አብደላህ ብኑ ሰላም ያውቀዋልና መጽሐፋቸውን ኢርፋዕ እስቡዐክ፣ ጣትህን አንሳውና አንብብ አሁን ያለፍከውን ቃል ብሎ ተናገረው ይላል ሐዲሱ ላይ። ወዲያው አይሁዲው አንስቶ ሲያነበው ጊዜ ዝሙት የሰራ ሰው ተወግሮ ይገደል የሚለውን ቃል ይገኝባቸዋል። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ይህን የአብደላህ ብኑ ሰላምን ስራ አላስተባበሉበትም። በመጽሐፋቸው ላይ ያለውን ነገር እያነሳ ያለውን እውነታና የሚደብቁትን ሐቅ ማውጣትና መናገር ወይም ንጽጽር ማድረጉ ችግር የለውም እሱ። ነገር ግን ያ ጀማዓ እውቀትን ይጠይቃል። እሺ አንደኛ ይሄ ነው። ሁለተኛ አንደኛ የቁርአንና የሐዲትን እውቀት ሰውየው ሊታጠቅ ይገባል፣ እውቀቱ ሊኖረው ይገባል። ሹብሃዎችን የሚመልስበት እውቀት ሊኖረው ይገባል፣ የኢስላም እውቀት ሊኖረው ይገባል። ሁለተኛ ደግሞ የእነሱን የሚያነሷቸውን ሹብሃዎችና በምን መልኩ መመለስ እንዳለበት የሚያውቅበት እውቀት ሊኖረው ይገባል። እሱ ቦታቸዋል አይደል? ሌላው ነገር አላህና መልእክተኛውን ተሳዳቢ ከሆኑ ሰዎች ጋር በውይይት ስም አትግቡ። በአላህ እዚህ አብዛኛው ቲክቶክ ላይ ያሉ ልጆች ላይቭ የሚከፍቱ የሌላ እምነት ተከታይ ልጆች ምንም ስለ ለሃይማኖትም ሆነ ለአምላክም ለነቢያትም ክብር የሌላቸው ሰዎች ናቸው። ላይቭ ይከፍቱና መሐመድ እንዲህ ነው ይላሉ። እዛ ገብተው ወያያለሁ ይላል ሙስሊም። ያ አኺ አንተ እየተወያየህ ሳይሆን አላህና መልእክተኛውን እንዲሰደቡ መድረክ እየሰጠህ ነው። በአንተ ስም አድርገው እዚህ ሙስሊም አለና ብለው እንደፈለጉ አላህና መልእክተኛውን የምታሰድብ ከሆን ከአንተ ነው የዚህ ተጠያቂ። ሙስሊም አላህና መልእክተኛውን የሚሰደቡበት ቦታ አይገኝም በፍጹም። አይደለም እወያያለሁ ብሎ ከእንዲህ አይነት ሰዎች ጋር አፍ ሊከፈት ማለት ነው። ቦታቸው አለ። አላህ በቁርአን ላይ ሲናገር ምን አለ? በሱረቱ ኒሳ ላይ በጣም አስጠንቅቋል። ይህ ነገር ወላሂ ንፍቅና ነው። አላህና መልእክተኛው እየተሰደቡ በቁርአን ሰዎች እየተሳለቁ ቁጭ ብሎ የሚያዳምጥ ትውልድ፣ ይህ ሰው በልቡ ውስጥ እምነት የለውም። በቃ ሙናፊቅ ነው፣ ሙናፊቅ ነው፣ አስመሳይ ነው። ለዲኑ በፍጹም አይገኝም። አላህ በቁርአን ላይ ሲናገር ምን አለ? ወቀድ ነዘለ ዐለይኩም ፊል ኪታብ ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም ኢነላሀ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ ይላል። በእርግጥም በዚህ በቁርአን ላይ እንዲህ የሚል ቃል ወርዶላቸዋል።
የአላህ አናቅጾች አላህና መልእክተኛው ሲሳለቁባቸውና ሲሰድቧቸው ሰዎች ብታዩ፣ ሲካዱ በእነዚህ ነገር ብታዩ በፍጹም ከእነዚህ አላጋጮችና ከሃዲዎች ጋር አትቀመጡ ይላል። ብትቀመጡ የእነርሱ አምሳያ ናቸውና እናንተም ራሱ ይላል። ከዚያ ምን ብሎ ጠራቸው? አዳማጮቹ መናፍቅ ብሎ ጠራቸው። እነላሃ ጃሚዑል ሙናፊቂና ወልካፊሪና ፊ ጀሃነም ጀሚዓ፣ ሙናፊቆችንና ከሃዲያኖችን በጀሃነም ውስጥ ተሰበስባቸዋለሁ ያለ اللي عنده في قلبه يعني مثقال حبة من إيمان والله لن يبقى في مكان يسب الله ويسب فيه الرسول عليه الصلاة والسلام. በልቡ ውስጥ እንደው እቺን የጎመን ዘር ፍሬ የምታክል ኢማን ያለው ሰው አላህና መልእክተኛው የሚሰደቡበት ቦታ ቁጭ አይልም። ወላሂ ላዚም አይቀመጥም። ነገር ግን ይሄ ነገር ልባቸው ላይ ኢማን ደካማ የሆነባቸው ሰዎች ናቸው። ምንም ጣጣ የላቸው። ቁጭ ብለው ያዳምጣሉ፣ ኮሜንት ይሰጣሉ፣ ገስት ላይ ሁሉ ገብተው ቁጭ ብለው ያዳምጣሉ። ወይንም እንወያያለን ብለው አላህና መልእክተኛ የሚሳደብን ሰው አምጥተው ምንም የማያውቅ ሙስሊም ትውልድን ከታች ወደ 600 ብዙ ትውልድን አስቀምጠው ያሰድባሉ። አላህ ደቂቃ አለህና እንደፈለክ ተናገር ይባላል። ቁጭ ብሎ ሙሐመድ እንዲህ ናቸው እያለ ይናገር፣ ያኛው ጸጥ አድርገው ያዳምጣል። ላ ያ አኺ ይሄ ውይይት አይደለም። ይሄ ውይይት አይደለም። አላህና መልእክተኛው እንዲሰደቡ መድረክ መስጠት ነው። በሌላው በትውልዱ ልብ ውስጥ የአላህና መልእክተኛውን ክብር እያቀለልክ ነው ያለው። ድሮ አላህ ሲባል ልባችን ይፈራ ነበር። ቁርአን ሲነበብ ጊዜ አይኖቻችን ያነቡ ነበር። ዛሬ ላይ ግን ተላመድ ነው። በቃ ረሱል ሲባል ፍቅራችን የተለየ ነበር። እንባችን ይመጣ ነበር ከፍቅር የተነሳ። ዛሬ ላይ ቁጭ ብሎ አላህና መልእክተኛን የሚያሰድብ ትውልድ መጥቷል። በውይይት ስም ምንም ጣጣ የለን። በቃ አላህ እንዲህ ነው ስንባል ጭራሽ ቦታ ራሱ ጠፋ በልባችን። የአኺ ልብ ደረቀ። ወላሂ ላዚም በእንዲህ አይነት ስራዎች እዚህ ቲክቶክ ላይ ከመጣቸው ለዚህ ዓላማ ከሆነ ዝሙትና ቲክቶክ መጡ። አላህና መልእክተኛ ከሚሰደብበት ቦታ መገኘት ንፍቅና ነው። 4 ነጥብ። የዳዕዋ መሰናክል ሆናቸው ማለት ነው። እናንተ ሰዎች ኢስላምን መጥተው እንዳይረዱ ዘጋችኋቸው ማለት ነው። አላህን ፍሩ፣ ከተሳዳቢ ሰዎች ጋር ውይይት እናደርጋለን የምትሉ ልጆች ምንም በረካ የለውም ስራቸው። ነገራቸው ወላሂ ላዚም ሰዎች ስለ ኢስላም እነዚህ ያጠለሹት ነገር ካፊሮች የሚሳደቡት ነገር ትልቅ የዳዕዋ መስመር ነው። እኔ ልንገራቸው፣ እነሱ ሊሳደቡ አያምኗቸውም ሁሉ መጥተው ይጠይቁ ነበር ሙስሊሞች። ምንም እንትን የሌላቸው ሰዎች ግን እነዚህን ሰዎች እንወያያለን በሚል ስም ቁጭ ብሎ እዛ መሰዳደብ፣ መዘላለፍ ምናምን። ከዛ በኋላ ተሳዳቢ የሆነ ትውልድ ነው የሚወጣ። ከእነሱ ራሱ ጠያቂ የሆነ ትውልድ አይወጣም። በፊት ግን ይጠይቁ ነበር። አይታችሁ ከሆነ እንዳለ ላይፎቻችን ይጨናነቁ ነበር። ይመጣሉ ብዙ ክርስቲያን ልጆች እንዴት ተብለን ነበር። አያምኗቸውም። ቄሶቻችን የሚናገሩትን ውሸት እንደሆነ ያውቃሉ። ከሙስሊሞች አንደበት እስካልሰማን ድረስ ይሉ ነበር። ዛሬ ላይ ግን እዛው የውይይት ፕሮግራም ይሰጣቸዋል። 15 ደቂቃ አለ፣ 20 ደቂቃ አለ፣ እንደፈለግ ተናገር ይባላል። ሙሐመድ እንዲህ ነው ብሎ እንደፈለገ ያወጣል፣ ያወርዳቸዋል። እርሳቸውን ቁጭ ብሎ ያኛው ደቂቃ አለኝ ብሎ አለው ብሎ ያዳምጣል። አላሁ ሙስተዓን። ወላሂ ልብ ቆስሏል በዚህ ነገር ላይ ማለት ነው። ሰዎችም መቼ ላይ ራሰብ የሚያገኙት በደም እውቀት የሌለው ሰው ሄዶ ከዘጋቸው እዛው እኛ እንመልሳለን ብሎ መቼ ነው ሰዎች ኢስላምን መጥተው የሚረዱትና የሚጠይቁት? ኢስላምን የሚያውቁት መቼ ነው? እዚህ ቲክቶክ ላይ ምንም አይነት ለውይይት ብቁ የሆነ የኢስላም ተከታይ የለም። ስለዚህ ማስተማር የሚችሉ ሰዎች አስተምሩ፣ ላይፍ ገብታችሁ። ካልሆነ ግን እንወያያለን እያላችሁ ፕሮግራም የምትይዙ ልጆች፣ ረሱልን የምታሰድቡ ሰዎች ቁጭ ብሎ ከታች 1000-2000 ሰው ቁጭ ብሎ ያዳምጣል። ከዛ በኋላ ረሱል እንደፈለገ ይሰራል። ሙሐመድ እንዲህ ነው ሙሐመድ። አላሁ ሙስተዓን። እናንተ ላይ በከፍታችሁ እንትን ብትሉ ኑሮ ማንም አይሳደም። ይመጣል እዚህ መጠየቅ የሚፈልገውን በስነ ስርዓት ይጠይቃል። ከዛ በኋላ አለ ያለውን ነገር እዛ ጋር ያወጣል። የሌለው ነገር አይቀጥፍም። ነገር ግን ደቂቃ ላይ ስለሚል እንደፈለገ እልሁን ነው የሚያወጣው በረሱል ላይ። እኛን ለማውጫ ነው እንደ ደቂቃ ሰጠህ ቁጭ ብለህ ታዳምጣለህ። አላህን ፍሩ። የውይይት ፕሮግራም እያላችሁ እንዲህ አይነት ኩተት ነገር አታደርጉ። እዚህ እናንተ አስተምሯቸው፣ አስተማሪዎች ናቸው እናንተ። ላይ ክፈቱና አስተምሯቸው። ኸላስ መጥቶ ኢስላምን የሚጠይቅ ሰው ካለ ስለ ቁርአን ስለ ኢስላም ማንንም ሰው ሳንዘጋው በስነ ስርዓት በአደብ ይጠይቃል። እዚህ ቁርአን አንቀጽ ላይ እንዲህ የሚል አይቻለሁኝ፣ ይሄ ምንድን ነው አልገባኝም፣ ችግር የለውም መልስለታል። ነገር ግን የሆነ ደቂቃ ተሰጥቶት እንደፈለገ አላህና መልእክተኛውን ዝቅ እንዲያደርግ ቦታ የምትሰጡ ከሆናቸው በትውልዱ ልብ ውስጥ የአላህና የመልእክተኛውን ክብር እየቀነሳቸው ነው ያላችሁት።
ድሮ ድሮ አላህ ሲባል የሚፈራ የሆነ ትውልድ፣ መልእክተኛው ረሱል ሲባል በፍቅሩ ምክንያት አይኖች የሚያነባ የነበረ ትውልድ ዛሬ ምንም እስካይመስለው ድረስ ደርሷል። በቃ ለዚህ ሁሉ ምክንያት የሆናችሁ እንዲህ አይነት ተሳዳቢዎችን በውይይት ስም መድረክ እየሰጣችሁ አላህና መልእክተኛውን ያሰደባችሁ ሰዎች ናቸው። አላሁ ልሙስተዓን።